ማንኛውም ትግል እንግዲህ ራሱ መንስኤ ያለው ራሱ ታሪክ አለው የኦሮሞ ህዝብ ትግልም ሲጀመር የተጀመረበት ምክንያት አለው በተለይም በነበሩት ስርዓቶች በሙሉ የኦሮሞ ህዝብ ማንነት የኦሮሞን ህዝብ ማንነት ስላልተቀበሉ እንዲያውም እንደ ኢትዮጵያ አካልም የማይቆጠርበት ጊዜ ነበር የኦሮሞ ህዝብ እንዲያውም ከውጪ ነው የመጣው የሚባልበትም ጊዜ ነበር ማለት ነውና የታሪክ ጻፊዎች ናቸው ይሄንን በመንግስት ደረጃ ያቋቋም ነበር በመንግስትም ደረጃ ጭምር በየትኛው መንግስት ማለት እንችላለን በቀዳማዊ ኃይለ ሥላሴ መንግስት ግን በቀዳማዊ ኃይለ ሥላሴ መንግስት ኦሮሞዎች ስልጣን ላይ አልነበሩ ኦሮሞዎች ስልጣን ላይ ነበሩ ለማለት ያስቸግራል ላለፉት 100 ዓመታት ኦሮሞዎች ስልጣን ላይ ነበሩ አይመስለኝም ግለሰቦች ሊኖሩ ይችላሉ ማለት አሁንም ግለሰቦች አሉ ማለት ኦሮሞ እንደ ኦሮሞ እንዴት ነው ስልጣን ላይ አሁን በወያኔ መንግስት ግለሰቦች አሉ ከማለት በስተቀር አይወጣኝ ክፉማ ልናገር ይሁና ከማለት በስተቀር አይወጣኝ ክፉማ ልናገር እኔ እስከማውቀው ድረስ ደግሞ ከመጀመሪያውም ጀምሮ እኔ የኦሮሞ ነጻነት ግንባር ከተቋቋመበት ጊዜ ጀምሮ በድርጅቱ ውስጥ አለው የመጀመሪያውም ሊቀመንበር ነኝ መጀመሪያውኑም በፕሮግራሙ ውስጥ የነጻነት ጥያቄ ፕሮግራሙ ውስጥ ሲካተት ይሄ የመጨረሻው መፍትሄ ነው የሚል አስተሳሰብ በድርጅቱ ውስጥ አልነበረም ሲነሳ እኔ ከኦነግ ስራ ውስጥ ከወጣው ከ15 ዓመት በላይ ሆኖኛል እንደገና መዋደድ ምን አለ እንደገና መፋቀር በጤና እንደገና ከርሞ በለስት ነው እንደገና ፍቅር እንደገና እንደገና እናቶኬለኝ እንደሆ እንደገና መፍቀር መውደድ እንደገና ቀለቸ ልንገርሽ እንደገና የልቤ ሆዴን ይሄ መንግስት ሲፈልግ ኦነግ ጠፍቷል ብሎ ያውጃል ሲፈልግ ደግሞ ይሄው በአንደኛ ደረጃ የአሸባሪ ቡድን ነው ብሎ በፓርላማው ይወስናል እንደውም በአንደኛ ደረጃ ስሙ የተጠራው ኦነግ ነው ይሄንን የሚያደርገው ያው በኦሮሞ ህዝብ ላይ የሚያካሄደውን ጭፍጨፋና እስራትና ተጽዕኖ ለዛ ሰበብ ለማድረግ እንጂ እውነት የኦነግ እንቅስቃሴና እሱ የሚያደርገው የሚመጣጠኑ ሆነው አይመስለኝም አጻው የኦነግ የሚያደርገው እንቅስቃሴ እና መንግስት የሚያደርገው
ተጽዕኖ ምንም የሚመጣጠኑ አይደሉም። ከመጠን ያለፈ ነው እና ኦነግን እንደ ሰበብ እንደ ምክንያት ነው እንጂ የሚጠቀምበት ዓላማውን ሌላ ይመስለኛል። ወይዘንድሮ አያልቅም ተነግሮ ናልናገር ችዬማልናገር የዘመኑን የዘንድሮን ነገር ከመጨነቅ ከመጠበቅ በቀር ያገኘሁት የለም ሌላ ነገር። ወይዘንድሮ 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 አያልቅም ተነግሮ ይሄ መንግስት ስልጣን ላይ ከወጣበት ጊዜ ጀምሮ ላለፉት 20 ዓመታት ያለውን ሁኔታ ስናይ በተለየ በኦሮሞ ህዝብ ላይ ያነጣጠረበት ምክንያት በጦር ፖሊሲውም በስለላውም በኢኮኖሚውም በፖለቲካውም በልዩ ልዩ መንገድ እንደው በኦሮሞ ህዝብ ላይ ያነጣጠረ የሚያስመስለው ብዙ ሁኔታዎች አሉ። ለምሳሌ ህዝብ ቆጠራ ተካሂዷል ኢትዮጵያ ውስጥ። በዛ ህዝብ ቆጠራ መሰረት የኦሮሞ ህዝብ ከኢትዮጵያ ህዝብ ቁጥር ውስጥ 1/3 ነው። ግን ኢትዮጵያ ባሉ እስር ቤቶች ውስጥ የኦሮሞ ህዝብ ቁጥር ከ190 መሆኑን ብዙ ሰዎች መስክረዋል። አንደኛው መስካሪ አቶ ስዬ አብርሃ የድሮ የወያኔ መከላከያ ሚኒስትር የነበሩ ናቸው። የኦሮሞ ህዝብ በእስር ቤት ውስጥ የሚነገረው ቋንቋ የኦሮምኛ መሆኑንና የኦሮሞ እስረኞች ካሉት እስረኞች መካከል በ190 እንደሚሆኑ ነው። ይሄ እንግዲህ የሚያመለክተው ይሄ መንግስት በተለይ በኦሮሞ ህዝብ ላይ አነጣጥሯል ማለት ነው እና ይሄ በአጭር ጊዜ ውስጥ እንግዲህ ለስልጣኑ ተቀናቃኝ መስሎ የታየው የኦሮሞ ህዝብ ነው ብሎ መሆን አለበት። ሁለተኛ ደግሞ ከወሰድ ነው ባለፉት 20 ዓመታት ይሄንን መንግስት በውል የተቋቋመው ተቋቁሞታል። የኦሮሞ ህዝብ በያለበት ለመቋቋም ሞክሯል። እንደ ኦሮሞ ህዝብ ይሄን መንግስት የተቋቋመ ኃይል ያለ አይመስለኝም። እንደው ስናየው ስንመዝነው ማለቴ ነው። በተደራጀ መንገድ በተደራጀም ባልተደራጀም መንገድ በልዩ ልዩ መንገድ እና ከዚህ የተነሳ ያው የዚህ መንግስት ሰለባ መሆኑ ግልጽ ነው። ግማሹ ይሰደዳል፣ ለመሰደድ እድል ያላገኘው ሀገር ውስጥ ይታሰራል። ይሄው ባለፈው ሳምንት እንደምንሰማው እንዲያው ባለፉት ተወሰኑ ወራት የምንሰማው ያው በመቶዎች የሚቆጠሩ ኦሮሞዎች በየጊዜው በልዩ ልዩ ሰበብ እየተያዙ ይታሰራሉ። የት እንደገቡም ያልታወቁ በሺ ነው የሚቆጠሩት። ተይዘውም ታስረውም ህግ የለም፣ ፍርድ የለም። ላልተወሰነ ጊዜ እስር ቤት ይማቀቃሉ። ከስራ የተባረሩ ጥቂቶች አይደሉም እና ይሄ እንግዲህ የሚያመለክተው የኦሮሞን ህዝብ ያው እንደ ጠላት ፈርጆ ከፍተኛ የሆነ ተጽዕኖ እያካሄደበት መሆኑን ያሳያል። ይሄ ግን እኔ እንደሚመስለኝ ይሄ ለነሱም ለሀገሪቱም የሚበጅ አይመስለኝም። ማለቴ በእንደዚህ አይነት ሊቀጥል አይችልም። ላልተወሰነ ጊዜ ዝም ብሎ ሊቀጥል አይችልም። አንድ ቀን ያው እንዲያውም የበለጠ እያነቃው ነው የሚሄደው ህዝቡን እንደሚመስለኝ ነው። ከዛ በፊት በ2000 በፈረንጆቹ 2000 ዓመተ ምህረት በ95 በምንታሰርበት ጊዜ እስር ቤት ሆኜ ያየሁት ነገር አለ።
በጣም ብዙዎቹ እስረኞች ኦሮሞዎች ናቸው። እዛ እስር ቤት ውስጥ የሚያወሩት ወሬ የአገሪቱን የወደፊት ዕጣ ሁሉ በጣም ጥያቄ ውስጥ የሚከት ነበር። ምን በቅኝ አገዛዝ ውስጥ ነው ያለነው እንዴት እንደዚህ ይኖራል ምናምን የሚሉበት ምን ሰማ የነበረበት ጊዜ ስለነበር ይሄ ሀገር በዚህ አይነት ከቀጠለ እኮ በፍጹም አይኖርም። ይሄ እናንተም ዜጎች ናችሁ፣ እኩል ናችሁ ከሌላው ጋር፣ ማንም በደል ሊፈጽምባችሁ አይገባም የሚል ስሜት ውስጥ ካልከተትናቸው ይሄ ነገር በኋላ አገር የሚባለው ነገር ሊያሳጣን የሚችል ችግር ውስጥ ነው የሚያስገባንና እንደው እኔ ፖለቲካ የሚባል ነገር እንግዲህ ገባሁት ከዛ በኋላ ነው ዝም ብለንማ ልናይ አንችልም። አትሊስት ይሄ የሚቀጥለው ምርጫ የሚያመጣውን ቀዳዳ ተጠቅመን በሰላማዊ መንገድ በምርጫ ለውጥ ሊመጣ የሚችልበትን አገዛዙንም ከዛ ውጪ የሚመጣ መንገድ አንተንም የታገልክለትንም ዓላማ አንተንም እንደ ድርጅት ሆነ እንደ እንትን ሊጎዳህ የሚችል ጭንቅ ውስጥ ነው ሀገሪቱ የሚከታትና ተው ብለን እነሱም ባሰመሩት መስመር ቢሆን የህዝብ ምርጫ እስከተቀበሉ ድረስ ውሳኔ እስከተቀበሉ ድረስ በዛ መልክ መፈተን አለበት የሚል ነው ጠንካራ እምነት ነው ይሄ ተከራከርኩት። ኤንድ ምንም ለሽንገላ ለምን ብያለም ከልብ ያመኘበት ያ ነው ያለው አማራጭ። አሁን እንግዲህ እነዛ ድርጅቱን የፈጠሩ ሰዎች አብዛኛዎቹ አልቀዋል። የተወሰኑቱም አሉ ድርጅቱ ውስጥ ዛሬ ረባ እንቅስቃሴ ያደረጉ ያሉ ጥቂቶች ናቸው ቢኖሩ ሌሎች ይዘውት ተነስተዋል ማለት ነው። እነዚህ ይዘውት የተነሱት በራሳቸው አስተሳሰብ ሊመሩት ይችላሉ። ዛሬ ኦነግን የማይደግፍ ነው የኦሮሞ ተወላጅን ፈልጌ ለማግኘት መቻሌን እጠራጠራለሁ። ይሄንንም ለማረጋገጥ እኔ በቅርብ ከኢትዮጵያ የሚመጡትንም ኢትዮጵያ ውስጥ ያሉትንም ሰው ኦነግን እንዴት ይመለከታል ብዬ ጠይቃለሁ እና የሚሰጡኝ ቁጥር እኔ ካለኝ ግምት በላይ ነው።
ወደድንም ጠላንም የኦሮሞ ህዝብ ከሀገሪቱ የተወሰነ ክፍል ሲግኒፊካንት የሆነ በቁጥርም በዛ ያለ ህዝብ መሆኑን የኢትዮጵያ የወደፊት እድል ያለ እዚህ ህዝብ ተሳትፎ ሊፈታ እንደማይችል የሚረዱ ኃይሎች አሉ። የኦሮሞ ህዝብ በአሰፋፈሩ በቁጥሩም በኢትዮጵያ ውስጥ እምብርት እንትን አለው የእምብርት ቦታ ነው ይዞ ያለውና የኢትዮጵያ ፊውቸር የኢትዮጵያ የወደፊት እድል ሁሉንም ህዝብ ነው የሚመለከተው እና የኦሮሞ ህዝብ እንዳልከው ለሌላውም ዋስትና የመስጠት በምን አይነት ዘዴ ነው አብረን ለመኖር የምንችለው በሚለው ላይ አቋም እንዲኖረው ያስፈልጋል የሚል አቋም አለኝ እኔ ወድሃለሁ አትበል እዛም አትበል እዛም ፍቅር እንደ ሸቀጥ በብር አይገዛም በብር አይገዛ እኔ ወድሃለሁ አትበል እዛም አትበል እዛም ፍቅር እንደ ሸቀጥ በብር አይገዛም በብር አይገዛ እና አሁንም ቢሆን የኦሮሞ ማንነት የማይቀበሉ ኃይሎች አሉ በኢትዮጵያ ፖለቲካ ውስጥ ቋንቋው መጻፍ የለበትም የሚሉ አሉ ለምን በአካባቢው በኦሮሞ በሚኖርበት አካባቢ ለምን የትምህርት ቋንቋ ይሆናል ለምን የሥራ ቋንቋ ለምን የመንግስት ቋንቋ ይሆናል የሚሉ ሰዎች አሉ በሬፈረንደም በለው በቀኝ ግዛት መልኩም ዝም ብሎ ሌላ ቦታ የሚወሰን ወይንም በጉልበትም ተሄዶ ጥያቄ ምንም ሳይነሳ የሚፈጠር አገር እዛ አካባቢ አንድ ብሔር አገር ይኖራል የሚል እምነት የለንም ይሄንን ትቶ የኦሮሞ ህዝብ መብት አገራዊ በሆነ ኢትዮጵያ በሚባል ሀገር ውስጥ እንዴት እንደሚከበር እሱ ብቻ አይደለም ያለው ኢትዮጵያዊ የሆነ ኃላፊነትን በአገር ደረጃም ወስደው ኢቭን የሌሎችም መብት አስከባሪዎች ሆነው የሚሄዱበት መንገድ ነው አቋራጩም ኮስት ኢፌክቲቭም ከልቂትም ከደምም ከጊዜም አቋያ የሚል ክርክር ነው የምናቀርበውኛ ይሄን ትርክ የሚነሳው ለምንድን ነው እኔ እንደሚመስለኝ የፖለቲካ ስርዓቱ እስካሁን ድረስ ያለው የፖለቲካ ስርዓት ንበለው ላለፉት 100 ዓመታት ኢትዮጵያ ውስጥ የነበሩት በሁሉም ህዝብ ዘንድ ተቀባይነት ስላልነበራቸው ነው እና ሁሉም ህዝብ ዘንድ ተቀባይነት ያለው የፖለቲካ ስርዓት መፍጠር መቻል አለብን ይሄን እስካልፈጠርን ድረስ የኢኮኖሚ ልማት አይኖርም አብሮም የመኖር በሰላም በወንድማማችነት አብሮ የመኖር እድልም በጣም የመነመነ ነው የሚሄደውና የፖለቲካውን ጥያቄ መፍታት አልቻልንም ማለት ነው እንደ ህዝብ እንደ አገር የፖለቲካውን ጥያቄ መፍታት አልቻልንም ያንን መፍታት መቻል አለብን ለሁሉም ህዝብ የሚያመች በአብዛኛው ህዝብ ዘንድ ተቀባይነት ያለው የፖለቲካ ስርዓት መፍጠር መቻል አለብን የቴደሽ ነበር እውነቱን አውጪ በእውነት አባባ በእውነት ምነው ዘገየሽ ቢዘኝ ጎልማሳው ቢዘኝ እንዴት ቢንቀኝ መናቅ አይደለም መናቅ
ታዲያስ ምንድነው ምንም አላውቅም ተላፏል ነበር አሁን አባባ እኮ ምንድነው ፍቅር እኮ ነው አዳምጡኝ ጉዴን ዘመናዋ ልጄ ሰደረ ራሷን እኔ ላንዱ ድሬ ለወግ ሳስባት የመንገድ ጩልሌ ወስዳት ምን አባሽ የታባሽ ምን አባሽ ሆነሽ እንዲሁ በሜዳው ፍቅር ያዘሽ ሳውቀው ሳይሰማው ቤተ ዘመድሽ የመንገድ ጋላቢ ምነው ማግባትሽ መልሽልኝ ምንም አላውቅም አብሽን ይዝጋው ለምን አባባ ለምን እኮ ምንድነው ፍቅር